ሰላም ሰላም የዩቲዩብ ቤተሰቦች እንደምን አላችሁ? ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ዛሬ ስለ ሩበን አሞሪም እና ስለ ግልጽ ንግግሮቹ ጥቂት እንላለን። ይሄ ፖርቱጋላዊ የ40 ዓመት አሰልጣኝ ሰሞኑን ከቀድሞ የማንቸስተር ዩናይትድ ተጫዋቾች ጋር እሰጥ አገባ ውስጥ እየገባ ያለ ይመስላል። እነዚህ የቀድሞ ተጫዋቾች ድህረ ጨዋታዎች ላይ በሚሰጧቸው አስተያየት ሰውየው ኮስተር ያለ የግል እውነተኛ አመለካከቱን እያንጸባረቀ በጋዜጣዊ መግለጫዎች ምላሾችን ይሰጣል። ከቀናቶች በፊት ማንቸስተር ዩናይትድ ከኢፕስዊች ታውን ጋር 3-2 በሆነ ውጤት ኦልድ ትራፎርድ ላይ ካሸነፈ ማግስት የቀድሞ የክለቡ አንጋፋ ተጫዋች ሮይ ኪን የቡድኑ አምበል ብሩኖ ፈርናንዴሽ ላይ የሰነዘረውን ጠንከር ያለ ትችት አሰልጣኙ እንደማይቀበሉት በድፍረት ተናግረዋል። እንዲያውም ከሮይ ኪን ሐሳብ ይልቅ ዋጋ የሚያነሳው የኔ ሐሳብ ነው፣ ምክንያቱ ደግሞ የቡድኑ አሰልጣኝ እኔ ስለሆንኩ ሲሉ አድምጠን ነበረ። አሁን ደግሞ ከፉልሃም ጋር በኤፍኤ ካፕ የአምስተኛ ዙር ጨዋታ በመለያ ምት ከተሸነፈው የቡድኑ ጨዋታ በኋላ የቀድሞ ተጫዋች ዌይን ሩኒ ስለ ቡድኑ አስተያየት ሰጥቶ ነበረ። በተለይ አሰልጣኙ የፕሪሚየር ሊግ ዋንጫን ነው ማንሳት የምንፈልገው ብለው ሲናገሩ ዌይን ሩኒ አሰልጣኙን የዋህ ነው፣ ርህራሄ የተሞላበት አስተያየት ነው እያለ ሲናገር ነበረ። አሰልጣኙ ግን መለስ ብለው እኔ በ40 ዓመቴ በማንቸስተር ዩናይትድ እየሰራሁ ነው፣ በየዋህነትና በርህራሄ አይደለም እዚህ የደረስኩት ሲሉ መልሰዋል። ዌይን ሩኒን በአሰልጣኝነቱ ሕይወት እንዳልሰመረለት በነገር ሸንቆጥ ለማድረግ የማንቸስተር ዩናይትዱ አሰልጣኝ ወደ ኃላፊነት ከመጣ ጀምሮ በቀይ ሰይጣኖቹ ቤት ያለ ድብብቆሽ ሐሳቡን በግልጽነት ሲናገር ይሰማል። የቡድኑ ድክመቶች በይፋ አደባባይ ላይ ይሰጣሉ። የቡድኑ ተጫዋቾች ከቀድሞ የክለቡ ታላላቅ ተጫዋቾች ትችት ሲደርስባቸው ሰውየው ፊት ለፊት ወጥተው ይከላከላሉ። ግልጽነት ጥሩ ነገር ነው። መዋሸት አያስፈልግም፣ የሚበረታታ ነገርም አይደለም። ሁላችንም እውነትን ብቻ ብንናገር መልካም ነው። ነገር ግን ይህ የሁል ጊዜ ተግባር ባይሆን ችግር እንደሌለው ደግሞ አንዳንዴ ሕይወት ያስተምራል። አንዳንዴ እውነቶችን ደበቅ በማድረግ ብዙ ጥፋቶችን መታደግ ይቻላል። አንዳንዴ የእውነትን አቅጣጫ ትንሽ ሳት ማድረግ ወይ ደግሞ ሁሉንም የመጣውን ነገር በሙሉ አለመዘርገፍ የተሻለ አማራጭ ሆኖ እናየዋለን። ሩበን አሞሪም ጋር ግን እንዲህ ያለው ነገር የለም። ዛሬ በማንቸስተር ዩናይትድ ቤት ውስጥ እኚህ ሰውዬ ወደ ኃላፊነት ከመጡ በኋላ ስለተናገሯቸው አንዳንድ አስደንጋጭ እውነታዎች ጥቂት እናወራለን። የማንቸስተር ዩናይትዱ አሰልጣኝ ግልጽና እውነተኛ ተናጋሪ ነው። በጣም አስገራሚ በሆነ ልክ ነው ደግሞ እውነቱን የሚያፍረጠርጠው። አንዳንዴ የበዛ እውነተኝነት አለበት ሰውየው። መገናኛ ብዙሃን ደግሞ ይህንን ባህሪውን ጠንቅቀው የተረዱ ይመስላል። በየጋዜጣዊ መግለጫዎቹ እየለኳኮሱትና እየገፋፉት እውነቱንና የተሰማውን ነገር ሳይደብቅ እንዲናገር ምላሹን እንዲሰጥ ያደርጉታል። ህዳር ወር ወደ ኃላፊነት የመጣ ሰሞን ሰውየው ለጆሮ ጭው የሚያደርግ እውነቶችን አጋልጦ ነበረ። ጥር ላይ ከብራይተን ኤንድ ሆቭ አልቢየን 3-1 በሆነ ውጤት ኦልድ ትራፎርድ ላይ ቡድኑ ከተሸነፈ በኋላ ምናልባትም በማንቸስተር ዩናይትድ ታሪክ በጣም መጥፎ ቡድን ይሄ ሳይሆን አይቀርም ብለው ተናግረዋል። አዲስ የተቀጠረው አሰልጣኝ ከተሰናበተው አሰልጣኝ የበለጠ እየተሸነፈ ነው ሲል ተናግሮም ያውቃል። ተጫዋቾቹ እየረዳኋቸው አይደለም በማለት ሩበን አሞሪም ራሱም ላይም ቢሆን ግለሂሱን ያወርዳል። ለመገናኛ ብዙሃን ርዕሰ አንቀጽ መሆን የሚችሉ አስተያየቶች የሚሰጠው አሞሪም የካቲት ወር ላይ ደግሞ ከኤቨርተን ጋር ከነበረ ጨዋታ አስቀድሞ አስተያየት ሲሰጥ ዴቪድ ሞይስ ኤቨርተንን ከፕሪሚየር ሊግ እንዳይወርድ ክለቡን እንዲታደግ የተቀጠረው ሰውዬ የቀድሞ የማንቸስተር ዩናይትድ አሰልጣኝ አሁን ላይ በኤቨርተን እየሰራ ያለው ስራ በማንቸስተር ዩናይትድ እርሱ እየሰራ ካለው ስራ የተሻለ እንደሆነ ይናገራል። ዴቪድ ሞይስ ከኔ የተሻለ ስራ እየሰራ ነው፣ ይሄ በጣም ቀላልና ግልጽ የሆነ ነገር ነው ለመረዳት ሲል ይናገራል። ክለቡን ሾክ ማድረግ እንዳለበትም ቢሆን ሰውየው ከዚህ ቀደም ተናግሮ ያውቃል። ማንቸስተር ዩናይትድ የወራጅነት ስጋት አለበት በማለትም እንደዚሁ ሐሳቡን ገልጿል። እንደውም እንዳንወርድ መታገል አለብን ሲልም ተደምጧል። በሌላ ጊዜ ደግሞ ሰዎች ስለዚህ ክለብ ሰበቦችን መስማት ደክሟቸዋል ይላል። ከዚህ በፊትም ቢሆን አሞሪም ቡድኑ
ላለመሻሻሉ ጥፋቱ የእኔ ነው በማለት ኃጢያቱን ለራሱም አድርጎ ያውቃል። ከዚህ ቀደም ሰውየው የስፖርቲንግ ሊዝበን አሰልጣኝ በነበረበት ወቅት ለሚስቴም አልዋሽም፣ ለተጫዋቾቼም አልዋሽም፣ ይሄ የኔ የግል ህግ ነው ሲል ተደምጦ ያውቃል። የቀድሞ ተጫዋቾቹም ቢሆኑ የሰውየውን ጠንካራ ጎን ከተጫዋቾቹ ጋር በግልጸኝነት መግባባት መቻሉ ነው ብለው መስክረውለትም ያውቃሉ። ከውሸቱ ይልቅ እውነቱ ቢነገረን ነው የምንመርጠው በማለት ስለ ሰውየው እውነተኛነትም መስክረውለታል። አንድ ጊዜ ጥር 2023 ስፖርቲንግ ሊዝበን ሳለ 4ኛ ደረጃ ላይ በተቀመጠ ሰሞን ክለቡ በሚያስመዘግበው ውጤት በመገናኛ ብዙሃንም ሆነ በደጋፊዎች ጫናው ሲበረክት ከመሪው በ12 ነጥብ የራቀ ሰሞን ስፖርቲንግ ሊዝበን ከፈለገ የ4 ዓመት ቀሪ ኮንትራት እያለኝ አሁን ዛሬ ሊያባረኝ ይችላል፣ የካሳ ክፍያም ቢሆን አልጠይቃቸውም፣ ይህንን በማድረጋቸውም እነሱ የተወሰኑ ዩሮዎችን ማትረፍ ጭምር ይችላሉ ብሎ ራሱ ላይ ፈርዶም ያውቃል። የቀድሞ የሥራ አጋሩ እውነተኛ መሆኑ መጥፎ አይደለም በማለት ስለ አሞሪም ይከላከላል። አሞሪም የተናገረውን ያደርጋል። ማርከስ ራሽፎርድና አሌሃንድሮ ጋርናቾ ላይ በመገናኛ ብዙሃን ወጥቶ የመሰከረባቸውንና የተናገራቸውን እውነታዎች በመልበሻ ክፍልም ቢሆን መስክሮባቸዋል። ደግሞ በተግባርም ወስኖባቸው አሳይቷል። ነገር ግን ይህንን ሁሉ ነገር ሲያደርግ ሰውየው ያለ ማስላት እንዳልሆነም ከዚህ ቀደም ገልጿል። ባለፈው ህዳር ወር ላይ የስፖርቲንግ የመጨረሻ ጨዋታውን ሲመራ ወደ መገናኛ ብዙሃን መጥቼ ከመናገሬ በፊት አስቀድሜ ነገሮችን አብሰለስላለሁ፣ አሰላቸዋለሁ ሲል ተደምጧል። ስለዚህ የሚናገራቸው እውነቶች ያመነባቸውንና ያሰላባቸውን እንደሆኑ መገመት ይቻላል። ለነገሩ ሲሳሳትም ቢሆን ችግሩን አምኖ ለመቀበል ወደ ኋላ የሚሸሽ አይነት ሰው አይደለም። ይቅርታም ቢሆን ለመጠየቅ የሚቀድመው ሰው የለም። በማንቸስተር ዩናይትድ በታሪክ ውስጥ ከታዩ መጥፎ ቡድኖች መካከል ይሄ ቡድን አንደኛው ነው ብሎ የሰጠውን አስተያየት ክለቡ ላይ እና ቡድኑ ላይ ከተሰነዘረ አስተያየት ይልቅ ራሴ ላይ የተሰጠ ትችት ነው በማለት ይቅርታውንም ጠይቆ ያውቃል። የአሰልጣኝነት ስራው ጅማሩ አካባቢ በከባድ ጥፋቶች ተምሮም ያውቃል። ራሱን በራሱ ያስተማረው አሞሪም 2020-2021 የውድድር ዓመት በስፖርቲንግ ሊዝበን ዋና አሰልጣኝ ያለ በተችላይኑ ላይ ባሳየው ያልተገባ ስነ ምግባር 42 ቀናቶችን በሀገሩ እግር ኳስ ፌዴሬሽን ተቀጥቶ ያውቃል። በዚህ ምክንያት 7 ጨዋታዎቹን ቡድኑን በተችላይን ላይ ሆኖ እንዳይመራ ተደርጎ ያውቃል። ከዛ ባለፈ በዚሁ ዓመት ታህሳስ ወር ላይ ዳኛውን በጣም አሳፋሪ ድርጊት ነው የፈጸምከው፣ 2 ነጥብ ሰርቀህናል፣ ዝርፊያ ነው የፈጸምከው እያለ ተናግሮት ቀይ ካርድም ተመልክቶ ጨዋታዎችን ሳይመራባቸው የቀሩ አጋጣሚዎች አሉ። በእነዚህ ስህተቶች ሩበን አሞሪም ትምህርት ወስዷል። እናም ከጨዋታ መጠናቀቅ በኋላ ስለ ዳኝነት ከመናገር ብዙ ጊዜ ተቆጥቦ ያውቃል። ሩበን አሞሪም ግልጽ ተናጋሪ ነው፣ የመጣለትን ፊት ለፊት የሚዘረግፍ። ይሄንን ደግሞ የተረዱት የእንግሊዝ መገናኛ ብዙሃን ሰውየውን በነገር እየለኳኮሱ ሐሳቡን ሁሉ ሳይደብቅ እንዲያወራ እያደረጉት ነው። ታዲያ በማንቸስተር ዩናይትድ ኃላፊነት እንዲህ ያለው ግልጽ ተናጋሪነት ለብዙዎች የሚጠቅም አይደለም። መገናኛ ብዙሃኑም ቢሆን ግልጸኝነቱና እውነተኛ ተናጋሪነቱ የመልካም ሰው መገለጫ እንደሆነ ባይክዱም፣ ነገር ግን እዚህ ስራ ላይ ሲቀመጥ መዋሸት እንኳ ባያስፈልግ አንዳንድ እውነታዎችን ግን መደበቅና አለመናገርን መልመድ አለበት ብለው መክረውታል። ሩበን አሞሪም እንዲህ ያለውን ምክር ይቀበልና በመገናኛ ብዙሃን ርዕሰ አንቀጽ የሚሆኑ አስተያየቶቹን መስጠት ያቆማል ወይስ በዚሁ ባህሪ ይዘልቃል? የዩቲዩብ ቤተሰቦች ሰብስክራይብ በማድረግ ለሌሎችም እንዲዳረስ ሼር እና ላይክ በማድረግ ስለምትተባበሩን እናመሰግናለን። መልካም ቆይታ።